ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈኑ ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርክ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት ኢጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሀበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። አዲሱን የቴዎድሮስ ካሳሁንን 18ቱንም ትራክ ሰምቶ የጨረሰ ሐሳቡን ኮመንት ላይ አጋራኝ። የትኛው ትራክ የበለጠ ማረካችሁ? እኔ ሁለት ትራክ የበለጠ ያስገረመኝን ልንገራችሁ። መሬማ የሚለው ትራክና ያዞምባ የሚለው ትራክ እጅጉን በጣም አስገርሞኛል። በተለይም መሬማ ስደት ላይ ያሉ የወገኖቻችንን ሕይወት የሚዳስስ ነው እኔ በተረዳሁት ልክ። ታዲያ እንዴት አገኛችሁት አልበሙን? ሐሳባችሁን ኮመንት ላይ አጋሩኝ። የቴዲ አፍሮ ሙዚቃ እየሰማሁ ነበር አትሉ? እግዚአብሔር ምስክሬ ነው። የፍቅር ሙዚቃ ነው የተሰራውና ይሄ ፖለቲከኞች ውጭ ያላችሁ ሀገር ውስጥ ያላችሁ የሆነ ሮኬት ሚሳይል የሚተኮስ አስመስላችሁ እግዚአብሔር ይስጥ። እንደው አንዳንድ ሰዎች ውጭ ሀገር ሆኖ አሜሪካ ሆኖ ምናምን በለው ፈለጠው የሚል ሙዚቃ ጠብቀው ነበርና ስላሳፈርክልን እግዚአብሔር ይስጥ። እኛ ሌላ ሀገር የለንም፣ ምን ሄድበት ቦታ ስለሌለን ይቺው ሀገርላችን ላይ ናት። መንግስትን የምንተቸው ከሆነ እንተቻለን፣ የምናገረው ከሆነ እንናገራለን። ግን በለው ተነስ ምናምን የሚል አይነት ሙዚቃ ባለማሰማትና የተመቸ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው። እኔ ቴዎድሮስን የምቃወመው በኢትዮጵያዊነቱ፣ በጉራጌነቱ፣ በአማራነቱ ወይ በኦሮሞነቱ አይደለም። ቴዎድሮስ የአዲስ አበባ ልጅ ነው። እንዲወጣ አግዘው የነበርኩ እኔ ነኝ። አዲስ አበባ ውስጥ እንዲወጣ ክለቡ ሲጫወት እኔ ገብቼ ቢራ እየጠጣው አጨረጭ ነበር። ተነስቼ የሌላ ሰዎችን ዘፈን ነበር የሚዘፍን። ቢራቢሮን አውጥቶ እኮ አልሰማለት ብሎ ወድቆበታል። ያኔ እኔ ነኝ የተናደድኩ። ይሄ ልጅ በጣም ይችላል፣ ለምንድን ነው ቢራቢሮን አላሳትም ያልኩ እኔ ነኝ። ፌስቡክ ላይ ላምጣላችሁ ስክሪንሻት። ከኢቶሪካ አልበም የተረዳላችሁ 5 ነገሮች ሲሆን 5 ዘፈኖች ነው የምነግርህ። ማለት አራንክ ነው ማረግልህ። እኔ ሁሉም ዘፈኖች በጣም ነው ደስ የሚሉት። ደጋግሜ ሰማው መቀየሩ አይቀርም። ከ18 እስከ 1 በጣለው፣ ከ5 እስከ 1 ግን ማለት ነው አምስተኛ ቦታ ላይ ያስቀመጥኩት ሰነዋ ሰመመነ እኔ ጉራጌኛ እያለ የምንጨፍር ሰዎች ለሰርቦት ይዳዬ ሲለን እያለ እየተቀበሉ የሚገርም ትራክ ነው። ከነ ጉራጌ ጥፍጥ ብለን የሚሰማ አራተኛ የተመቸኝ ዘፈን ማለት ምን መሰለህ? ሺዲ ሞዳ ገርል ፍሬንድ አለች፣ ሚስት አለች፣ ወደፊታችሁን በጣም ታስቧለህ ማለት ጋብዛታ ብልጭታም በጣም ነው ደስ የሚለው። የሚገራርም ዘፈን ሺዲ ሞዳ ሺዲ ባል ደስ ያለ በ90 ስቶን የተሰራው በ90 ስቶን የተሰራው። ሶስተኛ ቶፕ ስሪዎቹ ገለጸናል። ቶፕ ስሪ ሶስተኛ ጽዮን ሙሽሬ ማርያም፣ አንተ ሀገርን የምትወዳት ከሆነ ስትሰማው ይነዝርሃል። ሀገሬ ሙሽሬ ማለት ነው። ስለ ጥረቷ ሲያወራ ውስጥ ጥላቻ ካለ ብቻ ነው የሚቆጠቁጥ። ጽዮን ሙሽሬ ሶስተኛ። አንደኛና ሁለተኛ ላሉት ዘፈኖች ማለት ነው አለሙን 70 ጊዜ ደጋግሜ ብሰማው ግን የምቀይራቸው አይመስለኝም። በሁለተኛ ደረጃ መርከብ እንዴት ነው ደስ የሚለው! እንዴት ነው ደስ የሚለው! መርከብ እንዴት ነው ደስ የሚለው! ያለ ምንም ጥርጥር ግን እነ መሪማ ምናምን ላይ በጣም ደስ የሚሉ ዘፈኖች አሉ ኢቶሪካን ጨምሮ። በአንደኝነት ደረጃ ግን
ጀንበር ማን እኔ አላውቅም። ማርያም ደግሜ ሰራው በቃ ደግሜ ስሰማቸው ምናምን እነዚህ ራኪንጎች ሊቀየሩ ይችላሉ። ስሜ ማለት ነው በዚህ ሰውዬ ስም ምክንያት ነው የወጣው። ቴዲ አቦጊዳን ሲያወጣው አልተወለድኩኝም። አቦጊዳን ካወጣው ከ3 ወር ከ4 ወር በኋላ ነው የተወለድኩት። ነገር ግን ቴዲ አፍሮ ትልቅ ስለነበር ነው ስሜ ቴዲ የተባለው። እኔ የተወለድኩበት ቀን ሐምሌ 24 ላይ ነው ዶክትሬቱን የያዘው ቴዲ። እመቤቴን ትለይብኛለህ። ታይምለስ አርቲስት ነህ አንተ ማለት ፎሎ ኩፒንግ ሼር ያረጋችሁ በቻችሁ። ጉድ ኦ ማይ ጋድ የቴዲ አፍሮ ሙዚቃ አሁን ሰምቼ ጨረስኩኝ። 5 ጊዜ ነው ደጋግሜ ሙሉ አልበሙን ያዳመጥኩት 5 ጊዜ። ወይኔ ኦ ማይ ጋድ ነገ ሙዚቃ እንዳይመስላችሁ it is fire oh my god ወይኔ የሚገባችሁ አይመስለኝም ይቅኔው። ወይኔ ኧረ ቴዲ አሁን ገባኝ፣ አሁን ተረዳው። ማይ ጋድ ዋው! ምን አይነት ፍቅር ነው! ምን አይነት ፍቅር ነው! በሚሊዮኖች የሚቆጠር ገና 4ኛ ዘፈኑ ምናምን በለቀቀበት በሚሊዮኖች የሚቆጠር ሙዚቃውን እየተከታተለው ነው ያለው። የቴዲ አፍሮ አዲሱ አልበም ከ8 ዓመት በኋላ ኢትዮሪካ የተሰኘው ሙዚቃ በይፋ መለቀቅ ጀምሯል። ምን አይነትስ ሙዚቃ ነው! በተለይ የመጀመሪያው የወሎ መረባ የኃይለ ሥላሴ ፀሐዬ ደመቀች ምናምን የሚልበት በጣም ገና በደንብ ሳናጣጥመው በቃ ሁሉ ነገሩ ያማረ ነውና ምን አይነት ተስጦ ነው ያለው! ምን አይነትስ ፍቅር ነው ያለው! ከላይ ነው ስጦታው። እውነት ለመናገር ከላይ ነው ስጦታውና ይመቸው። በቃ ሀገር ወዳድ ኢትዮጵያዊ በደንብ አድርጎ የኢትዮጵያ ሕዝብን ምን እንደሚፈልግ የሚያውቅ ልጅ ነውና እኔ በኩል ማስታወቂያ ቀድሞ ተሰርቶልሃል። ኢንተርቪው በመከልከሉ ቀድሞ ማስታወቂያ ተሰርቶልሃል። ማስታወቂያ ያስፈልግህም ነበር፣ ግን በደንብ እንደዚህ ሕዝብ ጓግቶ እንዲጠብቅ ሙዚቃ የማያዳምጥ ሰው ሁላ ተለቀቀ እንዴት ታለ ምናምን እያለ ዩቲዩብ ላይ ነው ሰው ሁሉ ያለው፣ ሁሉም ቦታ ላይ ያለውና የሚገርም ስራ ነው። ገና ብዙ ተአምራዊ የሆኑ ሙዚቃዎች አሉት እየተባለ ነው። እንግዲህ በጉጉት እየጠበቅን ነው። ወደ 5-6 እየደረሰ ነው። ቴዲ አፍሮ ይመች። አንዳንድ የመንደር ዘፋኞች ላይ እንጂ በቴዲ ደረጃ እንደማይሆንም በእርግጠኝነት እናገራለን። ግን ያ ደረጃ እንኳን ቢደረስ እናወርደው ምንድነው እንጣለው ምናምን ገፍትሮ የሚል ግርግር የሚፈጥር ሙዚቃ ቢሆን እንኳን ምን ማለት ነው? የኢትዮጵያ መንግስት ምንም ማለት ነው። ሚሳኤል ተተኩሶበት ያልሄደ መንግስት ኢትዮጵያ ውስጥ ያለ ዘረኛ ከየሰፈሩ ተወራጅቶ እንዳቅሙ በጅራፍም በክላሽም በመግለጫ ሞክሮት ምንም ያልሆነ መንግስት በሙዚቃ ምን ሊሆን ይችላል? ያኔ የሚያጓጉ የተለዩ ድምጾች አሁን የዘውትር ናቸው። ያኔ በዘረኝነት የሚወገዘው መንግስት ዛሬ በዘረኝነት ዘረኞች የሚወጉት መንግስት ያለበት ሁኔታ ነው ያለው።